የሥራ መበላሸትን ያሳሰበው ወይስ የቀድሞ ፍቅረኛ ስልክ አለማንሳት? ምን ተፈጥሮ ነው እንደዚህ አጣድፈ የጠራኸኝ? ችግር ተፈጥሯል ወይ? ስለ ግንኙነታችን ለባለቤት የሆነ ሰው በቴክስት ነግሯታል መሰለኝ። እየተዝናናን ተናዳ ጥላኝ ሄደች። ማን ሊነግራት ይችላል? ምናልባት ጆ። ብደውል ስልኬ እንኳን አይመልስም። እና ምን ለማድረግ አሰብክ ታዲያ? እኔ እንጃ። የሆነ ነገር ግን ማድረግ አለብን። አንቺ ግን እንዴት ነሽ? ምን እየተሰማኝ እንደሆነ እንኳን አላውቅም። ለጊዜውም ቢሆን ጭንቀታችንን እንርሳና ዘና እንበል። ጆዬ ደህና ነህ? ይገባኛል ያለህበት ሁኔታ። እኔ ደህና ነኝ፣ አታስብ። አንተ እንዴት ነህ? ጆዬ ግራ ገብቶኛል። ቃል ስልክ አታነሳም፣ ላገኛት አልቻልኩም። በዛ ላይ ስራ እየተበላሸ ነው። የሥራ መበላሸትን ያሳሰበው ወይስ የቀድሞ ፍቅረኛ ስልክ አለማንሳት? ማለት ምን ለማለት እየፈለክ ነው? ሳይገባ ቀርቶ ነው ወይስ ራስን እያታለልክ ነው? ሰላም ጆ፣ በሥራ ሰዓት መተን አልበጠበጥንም አይደል? አረ በፍጹም። ፕሊዝ ተቀመጥ። ሻይ ቡና ምን ይምጣላችሁ? ቴንኪው። አሁን ወሰድ። ታዲያ ምን ልታዘዝ? ባለፈው ጭንቅላት ውስጥ ማይሆን ጥርጣሬ ፈጠረን መሰለኝ። ከወይኒ ጋር ትንሽ ሳትደባበሩ ይቀራችኋል መሰለኝ። ወይኒ ተደባበርን እንዴ? ስልኬን አትመልስም፣ እንደ በፊቱም አታገኘኝም። ትንሽ ዋቴን ብዙ አሳሰብካት። ስራ ቢዚ ሆኜ እንጂ በሌላ አይደለም። ይሄው ካንተ ከተጣላሽ በኋላ ምግብ አትበላ፣ ከቤት አትወጣ። ፕሊዝ ጆ፣ አውሩበትና መፍትሄ ያበጁለት። ቴንክ ዩ ጆ። እሺ ወይኔ፣ የእናትሽን የወንድም ልጅ እዚህ ድረስ ማስለፋት አልነበረብሽ። ጆዬ፣ በማይሆን ጥርጣሬ ስትዘጋኝ ታዲያ ምን ላድርግ? ፊት ልክ አይደለም። የተፈጠረ ችግር አለ? ከቃል ጋር ትንሽ ያለ መግባባት ውስጥ ገብተናል። ቼካፑንም ትታችሁታል። የጸባችሁ መንስኤ አሁንም ልጅ አለመውለዳችሁ ነው? እንደሱ ቢሆን ጥሩ ነበር። ከቀድሞ ፍቅረኛዋ ጋር ስራ ጀምራለች። መቼም ሞኝ አይደለህም አይደል? ከቀድሞ ፍቅረኛዋ ጋር በየቀኑ መገናኘት የሚያመጣው ችግር ሳይታይ ቀርቶ ነው። እና ስራው እንድታቆም ነገርካት፣ ከዛ ተጣላችሁ? አይደለም፣ ትዳራችንን ለመበጥበጥ የሆነ ሰው ከጀርባ የማይሆን ወሬ እየነገራት ነው። ማታ ተጣልተን እንኳን ቤት አላደረችም። የት ልትሄድ ትችላለች? ምናልባት እናቷ ጋር። ጆርጅ ፕሊዝ፣ አንተን ትሰማለች፣ አንተ አውራት። ሰላም መቅድ። ሰላም አቶ ነው። አረፍ በል። አልቀመጥም። ቃልን ላገኛት አልቻልኩ። ትላንት ጀምሮ ስልክ አታነሳ። ትላንት ከቢሮ እንደወጣሽ ነው። እኔም ደጋግሜ ደውዬላት ነበር፣ አታነሳ። ኦኬ፣ ከመጣች ወይ ስልክ ካነሳችልሽ እንደምፈልጋት ንገሪያት።